መልካም ጸባይ ያላቸው ጥሩ ችሎታ የተቸሩ ተጫዋቾች ይወደዳሉ። ነውጠኛ ሆነው ባለተሰጥኦ ከሆኑ ደግሞ ንጉሶች ናቸው። ማሪዮ ባሎቴሊ በ1990ዎቹ ማንቸስተር ዩናይትዶችን ወደ ታላቅነት የሰደደውን ኤሪክ ካንቶናን ወይም ተንኮሉና ስቂ ድርጊቶቹ የማይዘነጉለትን ፖል ጋስኮይንን ጋዛን እያስታወሰ ቆይቷል። ስህተቶቹ፣ ብስጭቶቹ፣ ነውጠኝነቱ፣ ተናጋሪነቱ ማሪዮ ባሎቴሊን በተደጋጋሚ የስፖርት ማህበረሰቡ አጀንዳ አድርጎታል። የማንቸስተር ሲቲና ሎስ አንጀለስ ጋላክሲ ወዳጅነት ጨዋታ ነው። ማሪዮ ባሎቴሊ ብቻውን ጎል የምትሆን ኳስ ይዞ ተንደረደረ። ማሪዮ ጎሉን በቀላሉ ያስቆጥራል ተብሎ ሲጠበቅ ግን ድንገት ቆመና የሚገርም ነገር ሞከረ። ማንቺኒና ስታዲየሙ በነውጠኛው ተጫዋች ላይ ቁጣቸውን ገለጹ። ማሪዮ ጎሏን በቀላሉ ማስቆጠር ሲችል በቄንጥ አስገባለሁ ሲል ሳታት፣ እሱም ለተቃውሞው አጻፈውን መለሰም። ጎሎችን ከመረብ ካሳረፈ በኋላ አይስቅም። ፊቱ ላይ ቁጣና እልህ ይነበባል። ብዙ ተጫዋቾች ጎል ካስቆጠሩ በኋላ በደስታ ሲፈነድቁ አንተ የማትስቀው ለምንድን ነው ተባለ። ማሪዮ መለሰ፣ ጎል ማስቆጠር ስራዬ ነው፣ ስራዬን ስለሰራው ደግሞ ምን ያስቀኛል ሲል። ይህ ጣሊያናዊ ተጫዋች ድንገት የሴቶችን እስር ቤት ምን ይመስል ይሆን ብሎ የጎበኘ ሰው ነው። መኪናዎቹን ማቆም በሚከለከልበት ቦታ ቆሞ ቅጣት መክፈል የሚያስደስተው ተጫዋች ነው። እንግሊዝ ውስጥ ያሽከረክራት የነበራትን መኪና ከግንብ ጋር አላትሞ ፖሊስ ሲፈትሸው ከግጭቱ ሌላ ኪሱ ውስጥ በጥሬ ገንዘብ $85,000 ይዞ ያገኘዋል። ለምን ይህን ሁሉ ገንዘብ በኪሱ እንደያዘ ፖሊስ ሲጠይቀውም ሀብታም ስለሆንኩ ነው ብሎ የመለሰ ተጫዋች ነው።